የሥላሴ አማኞች የጌታ ደቀ መዝሙሮች በጌታ በኢየሱስ ስም ሰላም እላችኋለሁ። ሰላም ለእናንተ ይሁን። ዛሬ እንደገና አንዱ ስለ ሁሉ ሞተ በሚል ርዕስ ለሶስተኛ ጊዜ በአጠገባችሁ ቆሜ ያለው ፊት ለፊታችሁ ቆሜ ይህንን መልእክት እንድናገር እግዚአብሔር ድል ስለሰጠኝ አመሰግናለሁ። ክብር ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ለሚሆን ይሁን። ወደ መልእክታችን በቀጥታ ከመግባታችን በፊት እንድንጸልይ እጋብዛችኋለሁ። እባካችሁ አብረን እንጸልይ። አምላካችን የሰራዊት ጌታ እግዚአብሔር በኢየሱስ ክርስቶስ ስም እናመሰግናለን። ክብር ምስጋና ለስም ይሁን። ቃል በተጻፈበት የመንፈስ ብርሃን በኢየሱስ ክርስቶስ ስም ትገልጥልን ዘንድ እንለምንሃለን። ጌታ እግዚአብሔር ሆይ አንተ በቃል እውነት አግኘን። ላልዳኑት መዳን፣ ለዳኑት ደግሞ መታነጽና ያልዳኑትን ወደ አንተ ለማምጣት በኢየሱስ ክርስቶስ ስም ልባችን እንድታበረታው እንለምንሃለን። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም ለዘላለም የተባረከ ይሁን። አንዱ ስለ ሁሉ ሞተ የሚለው ርዕስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ታገኛላችሁ። አንዱ ስለ ሁሉ ሞተ። ላለፉት ሁለት ክፍለ ጊዜያት በዚህ ርዕስ ላይ ስንመለከት አንዱ ማን ነው፣ ሁሉስ የተባሉት እነማን ናቸው የሚለውን ጥያቄ ጠይቀን መልሰናል። አንዱ የተባለው ያልተፈጠረ ድንቅ ነው፣ ደግሞ የፍጥረት ሁሉ ፈጣሪ ነው ብለን አለመፈጠሩን ደግሞ መፍጠሩን በመጽሐፍ ቅዱስ እውነት በማስረጃ ተመልክተናል። ይህንን መልእክት ሰምታችሁ ያለፉትን መልእክት ያልሰማችሁ ሰዎች ወደኋላ ከዩቲዩብ ላይ እንድታገኙት ላደፋፍራችኋለሁ፣ አነሳሳችኋለሁ። የእግዚአብሔር ስም ለዘላለም የተባረከ ይሁን። አንዱ ስለ ሁሉ ሞተ። ሁሉም እነማን ናቸው የሚለውንም እንዲሁ ባለፈው በነበረን ክፍለ ጊዜ ላይ ሁሉ የሚለው ቃል በተጠቀሰበት የመጽሐፍ ቅዱስ አውድ ውስጥ የተለያየ መልእክት አለው። ሁሉ የሚለው ቃል መጽሐፍ ቅዱስ በብዙ ሺዎች የሚቆጠሩ ስፍራ ላይ ተጠቅሶ ሲገኝ በተለይ 3 ነገሮችን ማስተዋል እንደቻልኩ ተናግሬ ነበር። አንደኛው በውስንነት ውስጥ ያለ ብዛትን ያመለክታል ሁሉ። ሁለተኛው ደግሞ አብላጫ የሆነውን ነገር ያሳያል። ሶስተኛው ደግሞ ሁሉ የሚለው ሁሉን ለመጠቅለልም አገልግሎት ጥቅም ላይ ውሎ እንመለከታለን። ይህንን ሶስተኛውን በተለይ ሁሉን ለመጠቅለል ሁሉ በሺህ በሚቆጠሩ መጽሐፍ ቅዱስ ውስጥ እንመለከታለን። ክብር ለኢየሱስ ይሁን። ዛሬ በዚህ ሶስተኛ ክፍለ ጊዜያችን አንዱ ስለ ሁሉ ሞተ የሚለው ለምን ሞተ ለሚለው ሁለተኛ ክፍለ ጊዜ ላይ ላነሳ ነው ጥያቄ ሰው ከወደቀበት የህይወት ከፍታ ሊያነሳው፣ ሁለተኛ ደግሞ ለወደቀው ሰው የተጣለለትን የተስፋ መሰረት እውን ሊያደርግ፣ ሶስተኛው ደግሞ ይህ ተስፋው የተዘረጋውን መስመር ትንቢታዊ መልእክቱን ሊፈጽም ሞተ ብለን እነዚህን 3 ምክንያቶችን አንስተን ነበር። ዛሬ ለምን ሞተ በሚለው ውስጥ አንድ ጥያቄ ደግሞ የሚጠየቀውን ጥያቄ በማንሳት መመለስ ፈልጋለሁ። ይህ ጥያቄ ምን የሚል ጥያቄ ነው? አምላክ ስለማይሞት ሰው ሆነ። እሺ፣ ይሄ ያግባባናል። አምላክ ለመሞት ብሎ ከሆነ ሰው የሆነው ሳይሞት ሰው ሳይሆን ለምን ሰውን አያድንም? አምላክ ሳይሞት ሰውን ማዳን አይችልም ወይ የሚል ጥያቄ ነው። ይሄ ጥያቄ ከባድ ጥያቄ ቢመስልም ደግሞም ቀላልና ግልጽ የሆነ ጥያቄ ነው። አምላክ ሳይሞት ሰውን ማዳን አይችልም ወይ? ይሄ ሁሉ ስቃይ፣ ይሄ ሁሉ ድካም፣ ይሄ ሁሉ ፕሮሰስ፣ ይሄ ሁሉ መከራ፣ ይሄ ሁሉ እንግልት አምላክ እዚህ ነገር ሁሉ ውስጥ ምን አስገባው?
በቀላሉ ሳይሞት እንዲሁ ሰውን ማዳን አይችልም ወይ የሚል ጥያቄ ይጠየቃል። ለዚህ ጥያቄ መጽሐፍ ቅዱስ መልስ አለው። የመጽሐፍ ቅዱስን መልስ ከመመለሴ በፊት ግን እንደው አምላክ ሳይሞት ሰውን ማዳን አይችልም ወይ ተብሎ ለሚጠይቅ ደረቅ ጥያቄ ከችሎታ አንጻርማ የመጀመሪያው መልስ አምላክ ምን ይሳነዋል? አምላክ አይችልም የሚባል ነገር የለውም። አምላክ አይችልም የሚለው ቃል ለሱ አይጠቀስም። አይችልም ወይ ሲባል አዎ ይሄንን አይችልም ይሄንን ይችላል የሚባል ነገር የለም ለአምላክ። ምናልባት አንዳንድ ሰዎች አምላክ ማይችለው ነገር አለ፣ አረ ማይችለው ነገር አለ፣ ምን ነካክ ወንጌላዊ ካላችሁኝ ምንም አልነካኝም። አምላክ የማይችለውን ነገር እስቲ ያሳዩኝ ነው ምን። አንዳንድ ሰዎች ይመጡና ለምሳሌ አምላክ መዋሸት አይችልም፣ አምላክ ኃጢአት መስራት አይችልም ይሉኛል። እኔ ደግሞ መልሼ ይህንን ጥያቄ ይሄ ችሎታ ነው ወይ? መዋሸት ችሎታ አይደለም። ኃጢአት መስራት ችሎታ አይደለም። ይሄ ውድቀት ነው። አምላክ በውድቀት አይመጥነውም። በውድቀት አድራሻ የለም። ስለዚህ በመቻል ውስጥ የማይገቡ ነገሮች አሉ። መዋሸት ችሎታ አለም፣ ቀላል ነው፣ ኃጢአት ነው። ዲያብሎስ ውሸታም ነው፣ አመፀኛ ነው፣ ኃጢአተኛ ነው። እነዚህ ችሎታ ረድፍ ውስጥ አይገቡ። ስለዚህ ማዳን አይችልም ወይ ሳይሞት? መልሱ ባጭሩ ይችላል። ታዲያ ከቻለ ለምን ሞተ? አምላክ ሳይሞት ሰው ማዳን ከቻለ ለምን ሞተ ነው። እሺ አምላክ ሳይሞት ማዳን ቢችልም የአምላክ ማንነቱን የሚገልጹ የሱ ባህሪያት እርስ በርስ መጣረስ የለባቸው። አምላክ በውስጡ እርስ በርስ እግዚአብሔር የተጣላና የተጋጨ አይደለም። እሱ ጻድቅ አምላክ ነው። የእግዚአብሔር ፍርድ፣ የእግዚአብሔር ምሕረት፣ የእግዚአብሔር ጽድቅ መጋጨት የለባቸው። ሰው በኃጢአቱ ወደቀ፣ ትእዛዝ ሰጠው፣ መልካምና ክፉን ከምታሳውቀው ዛፍ አትብላ፣ ከዛ በበላ ቀን ሞትን ትሞታለህ አለ። የእግዚአብሔር ቃል እግዚአብሔር የተናገረው መፈጸም አለበት። እሱ እውነተኛ ስለሆነ መፈጸም አለበትና ሞተ። እሺ ከሞተ በኋላ ቢያነሳው ሲል የሞተበት ምክንያት እኮ በኃጢአቱ ነው። በኃጢአቱ እኮ ነው የተፈረደበት። ይህንን ፍርድ የሚያነሳበት ደግሞ በቂ መረጃ ያስፈልጋል። ምህረት ሊያውጅለት፣ ምህረት ሊያደርግለት ከሆነ ምህረት ሊያደርግለት ይገባል። አዎ እንደዚሁ ይቅር አይለውም፣ ላይምረውም ወይ? ይምረዋል፣ ይቅር ይለዋል። ታዲያ ይቅር ሲለው ምህረት ሲያደርግ ከእግዚአብሔር ባለመታዘዝ በትዕቢት ከእግዚአብሔር የተጣላና ከእግዚአብሔር የተለየ አካል ሰው ብቻ ደግሞ አይደለም። ከመላእክት መካከልም አለ። የወደቁ ሲሶ መላእክቶች የወደቁ መልአክ አለ። ጭፍሮቹን ይዞ የወደቀ ደግሞ መልአክ አለ። ሰይጣን ወድቋል፣ ተወርውሯል። መጀመሪያ ሲፈጠር ሰይጣን አልነበረም፣ ቅዱስ ነበረ፣ መልአክ ነበረ። ከነ ገብርኤል ከነ ሚካኤል እንዳንዱ ነበረ፣ ወደቀ። ስለዚህ እግዚአብሔር ሁለት አካላትን የወደቁበት ሰውም ወድቆበታል። ከመላእክት ሁሉም ሳይሆኑ የወደቀ መላእክትም አለበት። ያ የወደቀውን መላእክት እንደገና ወደ ቅድስናው ክብር አልመለሰው። እንደወደቀ ነው ያለው፣ መቼምም አይመልሰውም። ስለዚህ ዝም ብሎ እግዚአብሔር ሰውን ቢያድነው የመጀመሪያው ክስ ከወደቀው መላእክት ነው የሚቀርበው። አንተ ጻድቅ አይደለህም፣ እኔ በጥፋቴ ወደቅሁ፣ ወረወርከኝ፣ ይቅር አላልከኝም። ሰው ደግሞ ወደቀ፣ ይቅር አልከው፣ ታዳላለህ ሊለው ነው።
እግዚአብሔር በፍጥረቱ መካከል ጻድቅ ነው። አያዳላም። እግዚአብሔር በፍጹም አያዳላም። እግዚአብሔር ያዳላል ብላችሁ አትናገሩ። አያዳላም። ምንም እንኳን ለእኔ ሲያዳላልኝ የሚል መዝሙር ቢኖርም እግዚአብሔር አያዳላም። እግዚአብሔር ጻድቅ አምላክ ነው። ታዲያ እግዚአብሔር ጽድቁን የገለጠበትን ሐዋርያው ቅዱስ ጳውሎስ ወደ ሮሜ ከጻፈላቸው ሰዎች ውስጥ እንመልከት። ከቁጥር 21 ጀምሬ አነብና 26 ላይ ረገጥ አድርገን እናያለን። ቁጥር 21 በኢየሱስ ክርስቶስ ስም አነባለሁ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት፣ ልብ በሉ፣ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎት ስለመተው ጽድቁን ያሳይ ዘንድ ነው። እግዚአብሔር አይችልም ነው? ይችላል። በእግዚአብሔር ችሎት። ችሎታው ግን እንዴት ነው የሚገለጠው? ችሎታው እንዴት ነው የሚገለጠው? ያሳይ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን ማን? የሞተው አምላክ ራሱም ጻድቅ እንዲሆን ማን? ሰው የሆነው አምላክ ራሱም ጻድቅ እንዲሆን ማን? ስለ ሁሉ የሞተው አንዱ ራሱ ጻድቅ እንዲሆን በኢየሱስ የሚያምነውም እንዲያጸድቅ ጽድቁ የተሟላ እንዲሆን፣ ጽድቁ ፍትሃዊ እንዲሆን፣ ጽድቁ አድሏዊ የሌለበት እንዲሆን እግዚአብሔር ወረደ ከሰማይ ሰማያት፣ ሰው ሆነ፣ ስለ ሰው ልጆች በመስቀል ላይ ሞተ። ሰው የተፈረደበትን የሞት ፍርድ ተቀበለውስ። በሰው ላይ የተወሰነውን፣ በሰው ላይ የተበየነውን፣ በሰው ላይ የተፈረደውን ፍርድ እሱ ተቀበለው። ሰው ላይ ምንድን የተፈረደው? ሞት። ያንን ሞት አምላክ በሚሞት አካል ተገለጠና ሰውነትን ገንዘቡ አደረገና ሰው ሆነና ስለ ሰው ሞተ። እርሱ ኃጢአታችንን በስጋው በእንጨት ላይ ተሸከመ ተብሎ ተጽፏል። ሞተ። ስለ ኃጢአታችን፣ ስለ በደላችን ሞተ። ሳይሞት ማዳን አለመቻል ሳይሆን እግዚአብሔር ጻድቅ አምላክ ስለሆነ ጽድቁን ለማሳየት እግዚአብሔር ዋጋ ከፈለ። እኛ የዳነው በነፃ ቢሆንም ያገኘነው ነፃነት ግን የተከፈለበት ነው። የመጀመሪያው ተአምር ከአእምሮ በላይ የሚሆነው የአምላክ ሰው መሆን። የአምላክ ሰው መሆን ራሱ ከአእምሮአችን በላይ ነው። አምላክ ሰው ሲሆን ለምን? ለመሞት። አምላክ ስለማይሞት
አምላክ በሰውነቱ ሞተልን። ስለዚህ እግዚአብሔር ያዳነን ወገኖች ሆይ በጽድቅ ነው። እግዚአብሔር እኛን ያዳነን በፍጹም የቅድስና ንጽህና ነው። እግዚአብሔር እኛን ያዳነን ዋጋ ከፍሎ ነው። ስሙ ለዘላለም የተባረከና የተመሰገነ ይሁን። አንዱ ስለ ሁሉ ሞተ። አንዱ ስለ ሁላችን ሞተ። ኢየሱስ ለኔ ሞተ። ኢየሱስ ለአንቺ ሞተ። ኢየሱስ ለአንተ ሞተ። ጽድቁን ያሳይ ዘንድ ቁጥር 26 እንደግም ይላንብበው። ራሱም ጻድቅ እንዲሆን በኢየሱስ የሚያምነውንም እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ልድገመው። ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ልሰልሰው። ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ዘንድ ነው። እግዚአብሔር ሰው በተቀመጠበት ስፍራ በኤደን ገነት በተመቸ ስፍራ አትብላ ያለውን ባለመብላት ምን ያህል ዕድሜ እንደሆነ ባላውቅም፣ ምን ያህል ዓመታት እንደሆነ ባላውቅም፣ ምን ያህል ወራት እንደሆነ ባላውቅም አትብሉ ያለውን ዕድሜውን፣ ጊዜውን፣ ሰዓቱን፣ ደቂቃውን፣ ወሩን፣ ዓመቱን ባላውቅም ታዞ ሳይበላ የተቀመጠበት ጊዜ ነበረ። ከሰማይ የተጣለው ያ ክፉ እሱ ብቻ ወደ ተዘጋጀለት የቅጣት ባህር እንዳይጣል፣ ብቻውን እንዳይሰቃይ፣ ሰውንም ይዞ በእግዚአብሔር መልክና አምሳል የተፈጠረውንም ሰውንም ይዞ ገሃነም ሊወርድ ሰውንም ከእግዚአብሔር ሊለይ እባብን ተጠቀመና አሳተው፣ አታለለው፣ ሰበከው፣ የስህተት ትምህርት አስተማረው፣ በእግዚአብሔር ላይ አስነሳው። ሰው ሳተ፣ በስህተት ትምህርት ተሳሳተ። የስህተት ትምህርት ሁሉ ምንጭ ዲያብሎስ ነው። ዲያብሎስ እባብን ተጠቅሞ አስተማረው፣ ሰበከው፣ መከረው። ሰው ተሳሳተ፣ ወደቀ። ከእግዚአብሔር ጋር የሚኖር ሰው እግዚአብሔር ትሆናለህ የሚል ትምህርት በእባቡ ተሰበከው። እግዚአብሔር ለመሆን ከጀለ፣ አማረው፣ ግን ወደቀ፣ ተፈጠፈጠ፣ ሞተ፣ ረከሰ፣ ከእግዚአብሔር ተለየ። በሌላ አካል በሌላ ግፊት ለስህተት ለተዳረገው ሰው፣ ለተሳሳተው ሰው እግዚአብሔር አስቀድሞ ቢያዘው እንኳን ከእግዚአብሔር ይልቅ ሰይጣንን ለሰማው ሰው እግዚአብሔር ራራለት። ከመላእክት መካከል ሰይጣን ሲወድቅ ማንም ያሳሳተው የመከረው የለም። በራሱ ሳተ፣ በራሱ ወደቀ። ሰው በራሱ ስቶ በራሱ አልወደቀም። በራሱ ስቶ በራሱ የወደቀው እሱንም አሳሳተው፣ ጣለው። በራሱ ስቶ በራሱ የወደቀውን እንደወደቀ፣ እንደሞተ፣ እንደጣለ ተው እግዚአብሔር። በወደቀው ግን የጣለውን፣ ያሳሳተውን፣ የተሳሳተውን እግዚአብሔር ራራለት። ለሱ እሱን ሆነለት፣ ሰው ሆነለት። ስለ ሰው ኢየሱስ ሰው ሆነ። እግዚአብሔር ቢፈቅድ ይህንን አምላክ ሰው የሆነበት ምስጢር በሰፊ የምናገርበትን እድል ጌታ እንደሚሰጠኝ አምናለሁ። አምላክ ተዛመደን በሚል ርዕስ ሌላ ጊዜ እንደማካፈላችሁ ተስፋ አደርጋለሁ። የእግዚአብሔር ስም ለዘላለም
የተባረከና የተመሰገነ ይሁን። ራሱም ጻድቅ እንዲሆን በኢየሱስ የሚያምነውም እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። የሚገርም ነው። እግዚአብሔር ጽድቁን ሳያዛንፍ ጻድቅ ሆኖ ነው እኛን ያዳነው። እግዚአብሔር ጽድቁን ሳይለቅ የእሱ ምሕረት በእኛ ይገለጥ ዘንድ የሚያስከፍለውን ዋጋ ከፈለ። የመጀመሪያ ዋጋ አምላክ ሰው መሆኑ፣ ሲቀጥል ስለኛ መሞቱ። ስሙ ለዘላለም የተባረከና የተመሰገነ ይሁን። አንዱ ስለ ሁሉ ሞተ። ስለ ሁላችን የሞተልን ወንድሞችና እህቶች ኢየሱስ ክርስቶስ ለሰው ሁሉ ሞቷልና ይህንን ሞቱን፣ ትንሣኤውን፣ ማዳኑን፣ ይህንን የሕይወት ብስራት፣ ይህንን የሰላም ወንጌል ለሰዎች ሁሉ ልናደርስ ይገባል። ለሰዎች ሁሉ ልንነግር ይገባል። እግዚአብሔር ይህንን ተልእኮ ሰጥቶናል። በምድር ላይ ያለን ቆይታችን ወንጌልን እንድናሰራጭ፣ ወንጌልን እንድናበስር፣ ወደ ምስራቹ ወደ ድህነት ቃል ሰዎችን ሁሉ እንድንጠራ። ወንድሞቼና እህቶቼ ለወንጌል እውነት ልባችሁ ይነሳ። ይህንን የምስራች ለሰው ሁሉ እንድታበስሩ በጌታ ፍቅር ልባችሁን ላነሳሳ እፈልጋለሁ። አንዱ ስለ ሁሉ ሞተ። ይህንን የምትሰሙኝ ወንድሞችና እህቶች፣ ቤትም ስፍራ ያላችሁ አባቶች፣ እናቶች፣ ማማ ልበሎት፣ አባባ ልበል፣ ወንድም አለም፣ እህት አለም፣ ወደ ሕይወት፣ ወደ እግዚአብሔር መንግሥት፣ ወደ ዘላለም ሕይወት እጠራችኋለሁ፣ እጋብዛችኋለሁ። ኑ ወደ ክርስቶስ፣ ኑ ወደ እግዚአብሔር መንግሥት። አንድ ጥያቄ ጠይቁ። አሁን ብሞት ወዴት ነው የሚሄደው? እርግጠኛ ነህ የእግዚአብሔር መንግሥት እንደምትወርስ? እርግጠኛ ነሽ የእግዚአብሔር መንግሥት እንደምትወርሽ? እርግጠኛ ነህ? እርግጠኛ ኖት የእግዚአብሔር መንግሥት እንደሚወርሱ? በሥራ አይሆንም። በመልካምነት አይታሰብም። መልካምነት መጥፎ ሆኖ እኮ አይደለም። መልካምነትን ማድረግ የመልካሞች መገለጫ ነው። እኛ የምንሰራው መልካም ሁሉ ሚዛን ላይ ቢቀመጥ ከእግዚአብሔር ጽድቅ ጋር ሚዛን አይደፋም። የኛ ይንጠለጠላል፣ አይሆንም። ስለዚህ የእግዚአብሔር መንግሥት የሚያስገባ የዘላለም ሕይወትን የሚያስወርስ የጽድቅን ብቃት ኢየሱስ ነው የሰራልን። በኢየሱስ ክርስቶስ አምነን የዘላለም ሕይወትን እንውረስ። ይህን ጥሪ አደርግላችኋለሁ። ወደ ክርስቶስ እየጋበዝከኝ ነው። ክርስቶስን እሺ ልቀበል፣ ግን እንዴት ነው የምቀበለው? ምን ማድረግ አለብኝ የምትሉ ሰዎች ትኖሩ ይሆን? ታዲያ ለምን አላግዛችሁ? እስቲ እኔ የምጸልየውን ጸሎት ከኔ በኋላ እንድትጸልዩ ጥሪ ያደርግላችኋለሁ። አብረን እንጸልይ። ጌታ ኢየሱስ ሆይ ስለ ኃጢአቴ ስትል በመስቀል ላይ እንደ ሞትክልኝ አምናለሁ። ደግሞም ስለ ኃጢአቴ እንደተቀበርክ በሦስተኛውም ቀን ከሞት እንደተነሳህ አምናለሁ። ኢየሱስ ክርስቶስ ጌታ እንደሆነ በአፌ እመሰክራለሁ፣ በልቤም አምናለሁ። ኢየሱስ ጌታ ነው። ይህ ጸሎት ከኔ በኋላ የጸለያችሁ ሰዎች ወደሚቀርባችሁ የወንጌል አማኞች
ቤተ ክርስቲያን ሄዳችሁ የእግዚአብሔርን ቃል እንድትማሩ ላነሳሳችሁ እፈልጋለሁ። የእግዚአብሔር ስም ለዘላለም የተባረከና የተመሰገነ ይሁን። አንዱ ስለ ሁሉ ሞተ። የመጨረሻውን ክፍል ደግሞ በሚቀጥለው ክፍለ ጊዜ እንመለከታለን። እስከዚያው ድረስ ሻሎም፣ ሰላም ለእናንተ።